የሰዎችን ሕይወት የምታደጉ ሐኪሞች ጥያቄ የፖለቲካ ኪሳራ በገጠማቸው ሰዎች መጠለፉ ትክክል አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ውስጥ ትክክለኛ የጤና ባለሙያዎች ለምን የደሞዝ ጥያቄ ያነሱ ብሎ የሚያስብ ሰው አለ ብዬ አልገምትም አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር ባደረጉት ውይይት ወቅት እንዳሉት የሕክምና ሙያ የተከበረና የሰዎችን ሕይወት የምታደግ ነው። መንግስትና ማህበረሰቡም የሕክምና ባለሙያዎች ለዜጎች የሚያበረክቱትን አስተዋጽኦ በቂቱ እንደሚረዱ አንስተዋል። በሕክምና ባለሙያዎች የሚቀርቡ ጥያቄዎች ትክክል ሆኖ ጥያቄዎች የሚቀርቡበት መንገድ ስህተት ከሆነ ግን የተፈለገውን ውጤት እንደማያስገኝ አመልክተዋል። እኔ ኢትዮጵያ ውስጥ ሐኪሞችን ለምን የደሞዝ ጥያቄ ያነሱ ብሎ የሚያስብ ሰው አለ ብዬ አልገምትም ሲሉም አጽንኦት ሰጥተዋል። የጤና ዘርፉን ችግር ለመፍታት ጤናማ መንገድ ካልተከተልን ችግሩ ይባባሳል እንጂ ዘላቂ መፍትሄ ማግኘት እንደማይቻል አስገንዝበዋል። በጤናው ዘርፍ የሚቀርቡ የደሞዝ፣ የጥቅማ ጥቅም፣ የቤትና መሰል ጥያቄዎች የባለሙያዎች ናቸው ያሉት ጠቅላይ ሚኒስትሩ የመፍትሄ መንገድ ግን ከባለሙያዎች ወጥቶ በሌሎች እጅ ተጠልፏል ብለዋል። ጉዳዩ ደሞዝ ወስደው በማያውቁ ሰዎችና መሰረታዊ አገልግሎት ሰጥቶ በማያውቁ ሰዎች መጠለፉን አብራርተዋል። እንቅልፍ አጥቶ የሰዎችን ሕይወት የምታደጉ ሐኪሞችን ትክክለኛ ጥያቄ ጉዳዩን በቂጡ የማያውቁ ሰዎች ከለጠፉትና የራሳቸው አጀንዳ ማስፈጸሚያ ካደረጉት ጉዳዩ ዓላማውን እንደ ሳተ ይቆጠራል ነው ያሉት። በዘርፉ የምነሳውን ጥያቄ በሶስት ከፍሎ ማየት እንደሚቻል አንስተው ይህም ትክክለኛ ሐኪሞች በቅንነት ኑሮ ከብዷቸው ያነሱት የፖለቲካ ኪሳራ የገጠማቸው አካላት ያነሱትንና ሐኪም መሳይ ጋውን ለባሽ ፖለቲከኞች ያነሱት ጥያቄ ነው ብለዋል። ከጉዳዩ ጋር ተያይዞ ሐኪም መሳይ ጋውን ለባሽ ፖለቲከኞች የትክክለኛ ሐኪሞችን ጥያቄ በመጠቀም የተከበረውን ሙያ እንዳጠለሹት አስረድተዋል። ስለሆነም መሰል ሁኔታዎችን ማጣራት እንደሚገባ ጠቁሞ ለዚህም ሁሉም የጤና ባለሙያዎች የበኩላቸውን ሚና እንዲወጡ ጠይቀዋል። የጤና ባለሙያዎች ጥያቄያችሁን በስሜት ሳይሆን በምክንያትና ስሌት ማስላት ስትጀምሩ ተቆንጥሮም ቢሆን ይደረጋል ነው ያሉት። ሰው ለማዳን ከፍተኛ ዋጋ የሚከፍሉ ሐኪሞች ኢትዮጵያ ውስጥ እንዳሉ አውስተው ለእነዚህ መሰል ሐኪሞች ለጥያቄዎቻቸው ምላሽ ከመስጠት ባለፈ ሐውልት መቆሙን አንስተዋል። የጤና ባለሙያዎች የሚያነሳቸውን ጥያቄዎች ለመፍታት በትኩረት እንደሚሰራም ጠቅላይ ሚኒስትር ዶክተር አብይ አህመድ አስገንዝበዋል። ሚኪ ታቦር ኒውስን ሳብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። ሰላም ቆዩልኝ።